ሰላም ሰላም ቤተሰብ ተመልሼ መጥቻለሁ። እንግዲህ ፍፄ ተጫውቶብን ነበረ ማምሻውን መጥቶ ማለት ነው። ቤተሰብ ማን ነው እንደኔ እንደው የሆነ ትልቅ ነገር ሲጠብቅ የቆየ ማለት ነው። እነዚህ ልጆች እኮ የሆነ በጉጉት ገደሉን። እኔ ካሁን ምን ተፈጠረ ምን ሆነ እያልን በቃ በጉጉት ስንጠብቅ እነሱ በቃ ቀልድ ላይ ናቸው ማለት ነው። እየቀለዱብን ነው ቤተሰብ። ፍፄ መጦ በቃ የሆነ ነገር ሞልቶን ሄደ። እኛ ደግሞ ትልልቅ ነገር ኮመንት ላይ ጻፉ ተባል። ተጻፈ በቃ አንዱም አልሆነ ማለት ነው ቤተሰብ። ኧረ በፈጣሪ ተጫወቱብን እኮ። እኛ ግን ለነሱ እንደዚህ ጓጉተን የምንጠብቃቸው ለምንድን ነው ማለት ነው? በነገራችን ላይ እንደዚህ እየሳቁ ምናምን ሲመጡ ደስ ይላል። በቃ ሁሉ ነገር ያምራል ማለት ነው ቤተሰብ። እንዲሰብሰብ ብሎ ሲጫወቱ ደስ ይላል። ግን ብሩኬን አታስደንግጡት እንዴ! ምንድን ነው? ሀይሚ እንዲያው ቅስሙን አታንክቹ ባክሽ። ምን አርገን ነው አለ። ምንም አላረገችው። እኔማ ዛሬ በቃ በሳቅ ጀምሬ በሳቅ ነው የጨረስኩት ማለት ነው። እኔ እኮ የብሩክ አደነጋገጥ ምን አርገናል አለ። አረ ጉዴ! እና ሀይሚ ደግሞ እባክሽ ያኛውን ነገር ሳይጨርስ ደግሞ ወደዚህ መጠሽ ሌላ ታሪክ አትግቢበት። ብዙ ነገር ካድከኛት አታሸሙሪ ደግሞ ማለት ነው። አሽሙር ነው በቃ አታሸሙሪ። እና በቃ ብሩኬ ደግሞ ዛሬ ተገኝተሃል ማለት ነው። ምንም ያላረገ ሰው እንዴት ነው አጎንብሶ ሆድ የሚያዳምጥ ማለት ነው። እና በዚህ ልክ ደግሞ ሀይሚ ሙድያሽ ምናምን ልጁን አታጨልዩ። በቃ የሆነ ነገር አንቺ በቃ ወደ ገደለው መግባት ፈልገሻል። እሱም እንዳለው አርጅታል ምናምን ስትዩ ማርገዝ ፈልገሽ ነው ወይ? ነይ እንሄዳለ። እኛ ደግሞ የምንፈልገው እንደዚህ አይደለም ማለት ነው ቤተሰብ። በስርዓቱ በወግ በማረጉ ያው እንደ ሴቶች በክብር ማለት ነው አይደለም። ሌላዎች አሁን እየተሰደቡ ያለ በቃ እንዳገባሽ እንደዚህ እንዳልሽ ምናምን እየተሰደቡ ብዙ ሰዎች አሉ አይደለ? እንደዛ እንዳይሆን በክብር እናንተ ያለ ክብር አታረጉም ብዬ እኔ በሙሉ ተስፋ እናገራለሁ ማለት ነው። በሙሉ ልቤ ነው የምናገረው። እና ምንድነው እንግዲህ እናንተም ቶሎ በሉና ሰርጉንም ቀለበቱን ምኑን ብላችሁ ወደዛው መሄድ ትችላላችሁ ማለት ነው። ሀይሚ እንዳኳንሽ በጣም እየቸኮልሽ ነው፣ ቸኩለሻል። ብሩክ ደግሞ ምንም ነገር ያሰበበት አይመስልም ማለት ነው ቤተሰብ። እኔ እንጃ ብቻ በጣም ደንግጧል። ብዙ ነገር በቃ የሚያወራው ሁላ ነው የጠፋበት ማለት ነው። በዚህ ልክ ደግሞ አንተ በቃ ቆፍጠን ብትልስ ምን አለበት? አዎ ልክ ነው ምናምን ልጄ ምናምን ብለህ ቢያንስ እንደው ለድራማው ድምቀት ማለት ነው አብረህ እንኳ ከጎኗ ብትሆን አሪፍ ነበር። ደስ ይላል። ያው እንግዲህ ጨዋታችሁ ደስ ይላል። ይሄ ጨዋታ ደግሞ ወደ ቁም ነገር ቢቀየር ለእኛም ደስ ይለናል፣ ለሀይሚም እንደዛው ማለት ነው ቤተሰብ። ያው እንግዲህ እንደ ሴት ስትሆኑ ከባድ ነው። አፍ አውጥቶ እንደዚህ ማለት ወንድ ካላሰበበት ማለት ነው ምንም ደስ አይልም። ግን እንግዲህ እስከ መቼ እንደሆን ብቻ በዚህ ሰሞን የሆነ ነገር ያለ ይመስለኛል። እኔ ግን ዛሬ ፍፄ መጥቶ ሲናገር በቃ የሆነ ምን ተአምር ተፈጠረ ብዬ በጣም ሰፍ ብዬ እየጠበቅኩ ነበር ማለት ነው። አሁን ይችን ትንሽ እንደው ደቂቃዎችን እንኳን አልመሽ ብላ ማለት ነው ቤተሰብ ስወጣ ስገባ ነበረ እና ብዙዎችም ሰዎች ብዙ ነገር ጠብቀዋል። እውነት ለመናገር ልጁ የእሱ አይደለም ተባለ። ዲኤንኤው በቃ ታወቀ። እናንተ ገና ሳይመረመር ተመረመረ እኮ አልተባለም። ዲኤንኤ ምናምን የምትሉ ሰዎች ግን በጣም የዋሆች ናቸው። ቢያንስ 1 ወር ይፈጃል እኮ ዲኤንኤ ማለት ተመርምሮ ቢያንስ 1 ወር ይፈጃል። ደግሞ ቡታጅራ አይደለም የሚመረመረው ሌላ ቦታ ነው። እና በቃ የዋህ ናችሁ። ዲኤንኤው ተመርምሮ ነው ልጁ የብሩኬ አይደለም ማለት ነው ምናምን በቃ እኛ የምንፈልገውን ሀሳብ ነው በቃ ቢሆንለት ብለን የምናስበው ነው እንደዛ ስትጽፉ የቆያችሁ ያው ምኞታችሁን ነው ማለት ነው ቤተሰብ። ለነሱ ካላችሁ ፍቅር ያው አብረው እንዲሆኑ እንዳይለያዩ ካለመፈለግ በቃ ብዙ ነገር ሲጻፍ ነበር ማለት ነው። ብዙዎቻችሁ ደግሞ የሆነ ፖስት አይቼ ነበረ ቬሎና ሱፍ ለብሰው የተነሱት በድብቅ ተድረዋል ምናምን የሚባል ነገር ተፖስቶ ነበር። ያን ያየ ሰው ደግሞ ሰርጉን ነው ደርሰንበታል ምናምን የሚል ሰውም አለ ማለት ነው። ብዙ የዋህ ሰው አለ። ቀለበት ታስሯል የሚልም አለ ማለት ነው ቤተሰብ። እኛ እንግዲህ ፍፄ ነው መጥቶ እንደዚህ እንድንሆን ያደረገን ማለት ነው። የሆነ በቃ የራሱን ለመስራት መጥቶ ትልቅ ነገር ገምቱ አለ። እኛም ደግሞ በቃ የፈለግነውን ነገር ገመትን ማለት ነው ቢሆን ደስ የሚለንን እና ስለዚህ በዚህ ልክ መጥተው ተጫውተውብናል ማለት ነው ቤተሰብ።
እንግዲህ እኛ ከዚህ በላይ ምን እናርግ? እኛ ሂደን ምንም የምናረገው ነገር የለም። እነሱ አረግን ብለው እስከሚነግሩን ድረስ እንጠብቃለን። በቃ ምን እናርግ እንግዲህ። እና ቤተሰብ እንግዲህ የዛሬው ቀልዳቸው አልተጠገበም፣ ጨዋታቸው ምናምን በጣም በዛ። እንግዲህ ወደፊት ነገ ከነገ ወዲያ እሁድ ምናምን የሚሆን ነገር ካለ እንጠብቃለን። መችስ እኛ ጠባቂ ነን አደለ? አይሰለቸንም እነሱን ለመጠበቅ። ብቻ ፍቅራቸውን ይጨምርላቸው፣ ያሳካላቸው። ሁሉም ነገር ይደርሳል ማለት ነው። ለሁሉም ጊዜ አለው እና እንግዲህ ጊዜው ሲደርስ ደግሞ ሁሉም ነገር ይሆናል ማለት ነው። ቤተሰብ ብቻ ዛሬ ሀይሚ አዝናንታኛለች ከምንም በላይ ማለት ነው። ያው ፍላጎቷን የተናገረች፣ ብሩክ ደግሞ ተረዳት ማለት ነው። እንግዲህ በቃ ሰላም አምሹ ቤተሰብ።